ሰላም እንዴት ናችሁ? ደህና ናችሁ ያላችሁልኝ? አለሁላችሁ። እግዚአብሔር ይመስገን። እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች እንዴት ሆናችሁ? ደህና ናችሁ ያላችሁልኝ? አለሁላችሁ። እግዚአብሔር ይመስገን። አዎ በጣም ጠፍቻለሁ። ይህን ሰሞን ያው ትንሽ ስላልተመቻቸኝ የምር በጣም ነው የጠፋሁትና አለሁላችሁ። በጠፋም ተመልሼ መጥቻለሁ። የኔ ወዶች፣ የኔ ወርቆች እንዲሁም ያስታወሳችሁ በጣም ነው የማመሰግነው። ምን ሆነሽ ነው የጠፋሽው ምናምን እያላችሁ በውስጥ እና ያስታወሳችሁኝም በጣም ነው ማለት የማመሰግናችሁ። አረሳችሁኝም ማለት ነው። አሁን ተመልሼ መጥቻለሁ እና አዲስ ጀማሪ ነኝ፣ አበረታቱኝ። ዛሬ የምንሰራው እንግዲህ የፊት ማክስ ነው የምንሰራው። እንግዲህ ፊታችሁ ላይ ማዲያት ነጠብጣብ ጥቁር እንደ እንጀራ ምናምን ፊታችሁ ላይ አይን እንዳይን የሚያወጣላ እንደዛ ካወጣባችሁ እንደዚህ ተጠቀሙ። ቤት ውስጥ ቪታሚን ሲ ነው። ብርቱካን ነው እንደምታዩት ይኸውላችሁ። ብርቱካን ልጬ ከዛ ውሃ ውስጥ ውሃ ያለው ውሃ ፈለዋለሁ። ከዛ በኋላ ውሃ እያፈላው አንተከተከዋለሁ። ከዛ ደግሞ ተከታተሉኝ። ካዲያ አዳዲስ ነገር እንድለቅላችሁ ሰብስክራይብ ማድረግ እንዳይረሳ። በኮሜንት አስተያየታችሁን ስጡኝ፣ አበረታቱኝ። እና ደግሞ ጥሩ ጥሩ ነገሮች እንድለቅላችሁ ሰብስክራይብ ማድረግ እንዳይረሳ። በመጀመሪያ ሰብስክራይብ ማድረግ እንዳይረሳ እላችኋለሁ የኔ ውዶች፣ የኔ ወርቆች። እና ይኸውላችሁ ዛሬ እንግዲህ በፊት ማክስ ተመልሼ መጥቻለሁ የኔ ውዶች፣ የኔ ወርቆች፣ የኔ ማሮች፣ የኔ ጣፋጮች፣ የኔ ሁሉ ነገሮች፣ የዩቲዩብ ቻናል ቤተሰቦች፣ ተከታታዮች፣ የኔ ማሮች። እና እንግዲህ አሁን ቆይ ገና ውሃን እያፈላ ነው። እንግዲህ በብርቱካን የፊት ማክስ የምር ማርያም በጣም ሞክሩት። ቤት ውስጥ የሚገኝ ነው እና ከውጭ ብር አታወጡበትም። ቪታሚን ሲ ነው እና እኔ በጣም ተከታትየው አንደኛ ፊታችሁን በጣም ጥርት ያደርግላቸዋል። ያልን ብርቱካን አይናችሁ ምናምን አይናችሁ ጋር የተሸበሸበውን እንትን ይላል፣ ያጠራል እና በቃ ያኔ እንደ ሕፃን ልጅ ፊታችሁን ፍትፍት ያደርጋላችኋል እና በጣም ነው የሚስማማው። በጣም አሪፍ ነው እና በየቤታችሁ እንደዚህ እየሰራችሁ ሞክሩት እና እንግዲህ እስከ መጨረሻው ተከታተሉኝ የኔ ወዶች። እና እንደምታውቁት ይኸውላችሁ አሁን እያፈላሁት ነው። ከዛ በኋላ ትንሽ ታክታክ ሲል ይታያልና ትንሽ ታክታክ ሲል እንትን እለዋለሁ። ይሄ ተልባ ጨምርበታለሁ። እንግዲህ እንዴት እንደምሰራ አሰራሩን በደንብ ተከታተሉኝ። ቀስ ብዬ ነው ይኸውላችሁ እንደምታዩት ቀስ እያልኩ ነው የምሰራው እና ይገባችኋል። እና የምር በጣም ሞክሩት፣ ቤታችሁ ሞክሩት። በጣም አሪፍ ነው። ቪታሚን ሲ ነው፣ ቪታሚን ሲ ነው። ምንም ብር የምታውጡበት ነገር የለም። ከቤታችሁ ነው የምትሰሩት። ሁሉ ነገር ቤት ነው። ብርቱካንም ቤት ይኖራል። እንግዲህ የመዳም ቅመሞቼ አይጠፋም እና ተልባም አለ። እንግዲህ እንዴት እንደምሰራ አሰራሩን ተከታተሉኝ እስከ መጨረሻው። እንዴት እንደምሰራ እንዴት አድርጌ መጨረሻው እንደምቀባ ከዛ ተቀብታችሁ ለስንት ደቂቃ እንደምታቆዩ ታውቃላችሁ? ለ30 ደቂቃ ኔክስት 20 ደቂቃ ይበቃዋል። ተቀብታችሁ ከዛ ትታጠቡታላችሁ እና የምር በጣም ምርጥ ነው። ብር አታወጡበት፣ ምን አታወጡበት። ቤት ውስጥ ራሳችሁ ብርቱካኑን አለ ራሳችሁ በቃ እንደውም ሁለት ጥቅም አገኙን ትላላችሁ። እንዴት ብትሉኝ ብርቱካኑን ልጣጩ ለፊታችሁ ትሰራላችሁ፣ ብርቱካኑን ደግሞ ለራሳችሁ ትበላላችሁ። እና ይሄ ምርጥ ጥቅም አይደለ? እና ይሄ ምርጥ አይደለ? ሁለት ጥቅም ነው ያለው ማለት ነው። ሁለት ጥቅም ነው እየሰራሁላችሁ ያሉት። አንደኛ ከቤት አንደኛ ለፊታችሁ ምርጥ ነው፣ ሁለተኛ ብርቱካኑ ደግሞ ትበላላችሁ ማለት ነው። እና እንደዚህ እያደረኩ አሁን እንትን እጨምርበታለሁ፣ ተልባውን እጨምርበታለሁ። እንግዲህ ያው እጅም በካሜራ ይዤ ስለሆነ ብዙም እንትን አይለኝም፣ አይመቸኝም። እና ግን መጀመሪያ ለክቼ ስለሆነ አንድ ማንኪያ ማለት ነው። በዚህ አንድ ማንኪያ የምታረጉት ያው ለክቼ መጀመሪያ ስላረኩ በአንድ እጄ ካሜራ ስለያዝኩ ስለማይመቸኝ ቪዲዮ ለመስራት እና አንድ ካሜራ ነው አንድ እንትን ማንኪያ ነው ያረኩት ማለት ነው። ሶሪ ካሜራ አልኳችሁ። እና እንደዚህ ታንተከትኩታላችሁ ማለት ነው። አሁን ይሄን ተከተካል። ከዛ በኋላ እንግዲህ መጨረሻውን ደግሞ
ተከታተሉ። እንግዲህ ይኸውላችሁ አሁን እያጠለልኩት ነው። አሁን እንግዲህ ወደ ቀጣዩ እየሄድን ነው። ይኸውላችሁ አንተከተኩት፣ አያችሁት? ከዛ እንዴት አድርጌ መጨረሻውን እስከ መጨረሻው ተከታተሉ ማለት ነው። እንግዲህ ይሄ የምታዩት የእንትኑ ነው የአብሹ የተልባው ውሃና የብርቱካኑ እንትን ማለት ነው። ውሃ አብሬ ያፈላሁት። ከዛ በኋላ ትንሽዬ መብረድ አለበት። በጣም ትኩስ ነው። ሲበርድ ደግሞ እንዴት አድርጌ እንደምሰራው እስከ መጨረሻ ተከታተሉ። እሺ የኔ ውድ ቤተሰቦች ደግሞ እንዳይረሳ በመጀመሪያ በላይክ ጀምሩ። ላይክ፣ ሰብስክራይብ፣ ኮሜንት ላይ ደግሞ አስተያየታችሁን በመስጠት አበረታቱን። እሺ እና ይኸውላችሁ እንደምታዩት እንግዲህ ዶሮ ንሻ ጨምሬበታለሁ። የኔ ማንኪያዎቹ ትንሽዬ ስለሆኑ ሁለት ነው የጨመርኩበት። ንሻ ተጨምሩበታለሁ። ከበረደ በኋላ ነው ካሪያ ንሻ የምትጨምሩት ማለት ነው። እንግዲህ ሰርቼ አሁን ጨርሻለሁ። አሁን ደግሞ ለመጨረሻው ላይ የምንሄደው አሁን ደግሞ ፊቴ እንዴት እንደምቀባ ለ30 ደቂቃ ለ30 እንትን 20 ደቂቃ ማድረግ ትችላላችሁ ማለት ነው። ሁላችሁ እንደዚህ በደንብ ትቀቡታላችሁ ማለት ነው። በጣም ፊታችሁ ለውጥ አለው። በጣም ማረም ሞክሩት። እኔ ነኝ ያልኳችሁ ማለት ነው። ብር አታወጡበት፣ እራሳችሁ ነው የምትሰሩት እና በጣም ለውጥ አለው። በደንብ ፊታችሁ ማክስ አድርጉት ማለት ነው እና በጣም አሪፍ ነው። ሞክሩት እና እንደዚህ አድርጋችሁ ለ30 ደቂቃ ብቻ ነው የምታቆዩት ካዲያ ማለት ነው። ለ30 ደቂቃ ታቆዩታላችሁ። ፊታችሁን ጠርት ነው የሚያደርግላችሁ። ማዲያት ላለባችሁ ሰዎች፣ እንደገና ደግሞ ጥቋቁር ያለባችሁ እንደ ጥቋቁር ሆኖ እንደ አይን ያለበት በሱ በጣም አሪፍ ነው። እንደዚህ ማክስ አሉት። በጣም አሪፍ ነው። ተጠቀሙት ማለት ነው። እና ላይክ፣ ሰብስክራይብ፣ ኮሜንት አስተያየታችሁን ስጡኝ። አበረታቱኝ። አዲስ ነኝ፣ ጀማሪ ነኝ። እያበረታታችሁኝ እሺ ውዶቼ፣ የማሩት